ሰላም እንዴት ናችሁ? ጠበቃ ጌታሁን ያልቅበት ነኝ። ዛሬም በውስጥ መስመር የመጣ አንድ የተከታታያችንን ጥያቄ እንመልሳለን። እንግዲህ የጥያቄው ሀሳብ በአንድ ድርጅት ውስጥ ያው የሰው ሀብት አስተዳደር ሆኖ የሚሰራ ግለሰብ ነው ያው ጠያቂው ማለት ነው። እና በድርጅቱ ውስጥ በሀሰተኛ ሰነድ በመገልገል የተረጋገጠበት ሰራተኛ መኖሩን እና እዛ ሰራተኛ ላይ ምን አይነት ውሳኔ መወሰን እንደሚቻል በህግ አግባብ ማለት ነው እዛ ላይ ማብራሪያ እንዲሰጥ ጥያቄ ጠይቋል። እና ምናልባት ለሁሉም ሰው ይጠቅማል ብዬ ስላሰብኩኝ እና እንዲሁም ለድርጅት ኃላፊዎች እንዲሁም ደግሞ ሰራተኞችም ደግሞ አውቀው ራሳቸውን እንዲጠብቁና እንዲጠነቀቁ ያግዛል ብዬ ስላሰብኩኝ ይሄንን ቪዲዮ ሰርቻለሁኝ። እንግዲህ በመጀመሪያ ስለ ሀሰተኛ ሰነድ መገልገል ስናወራ ከዚህ ጋር ተያይዞ ከአሰሪና ሰራተኛ ህጉም በላይ ሁለትና ሶስት ሌሎች ህጎችን አብሮ የሚያስነሳ ጉዳይ ነው የሚሆነው። ሀሰተኛ ሰነድ መገልገል ቀጥታ ያለማስጠንቀቂያ ከስራ የሚያስባርር ጉዳይ መሆኑን የአሰሪና ሰራተኛ አዋጅ ቁጥር 1156 2011 በአንቀጽ 27 1 ህዝባር ቀ ምንድነው 27 ንዑስ አንቀጽ 1 ንዑስ አንቀጽ ቀ ላይ ይሄንን በግልጽ አስቀምጦት ይገኛል። ሰራተኛ እንደዚህ አይነት የሐሰት ሰነዶችን ተገልግሎ ሲገኝ ቀጥታ ያለምንም ማስጠንቀቂያ ከስራ የሚያሰናብት ጉዳይ መሆኑን ተቀምጧል። ሐሰተኛ ሰነድ መገልገልም ደግሞ በስራ ላይ በፍጹም የተከለከለ ድርጊት መሆኑን እንዲሁ በአንቀጽ 14 ንዑስ አንቀጽ 2 ንዑስ አንቀጽ ሐመር ውሃ ላይ በግልጽ አስቀምጦ ይገኛል። ነገር ግን ከዚህም በላይ ሐሰተኛ ሰነድ ተጠቅሞ መገኘት ማለት ነው በወንጀል የሚያስቀጣና በወንጀል የሚያስጠይቅም ድርጊት ነው ማለት ነው። ከስራ ማሰናበትም በተጨማሪ በወንጀል ህጋችን አንቀጽ 379 እና 385 መሰረት ሐሰተኛ ሰነድ ተጠቅሞ የተገኘ ግለሰብ በየትኛውም ሁኔታ ላይ ቢሆን ማለት ነው ጉዳዩ ወንጀል ነው። ሐሰተኛ ሰነድ መገልገል ወንጀል ነው፣ በወንጀል የሚያስቀጣ በእስራትም ደግሞ የሚያስጠይቅ ጉዳይ ነው ማለት ነው። ከዛም በተጨማሪ ደግሞ በዚህ ሐሰተኛ ሰነድ በመገልገል ጉዳይ ጉዳት የደረሰበት አንድ ድርጅት ያንን የደረሰበትን ጉዳት አስመልክቶ ማለት ነው የፍትሐብሔር ክስ መስርቶ ደግሞ በዛ በደረሰበት ጉዳት ልክ ኪሳራውንም መጠየቅ የሚችል በመሆኑ እንደዚሁ ደግሞ ከዚህ ጋር ተያይዞ የፍትሐብሔርን ጉዳይ የሚያስነሳና ሰራተኛውን ለሌላ ተጨማሪ ኪሳራ ለገንዘብ እንዲከፍል የሚገደድበትም ሁኔታ ያለ በመሆኑ ከዚህ ጋር ተያይዞ ያሉትን ህጎች ማወቅና ስራን በአግባቡ ተጠንቅቆ መስራት ያስፈልጋል እላለሁ። ጠበቃ ጌታሁን ያልቅበት ነበርኩኝ። አመሰግናለሁ።